እስልምና አንድና አንድ ነው የምንመራው በቁርአን ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ነው ለዚህ ነው የትም ዓለም ላይ ሄደን ማንንም ተከትለን አብረን እንሰግዳለን የሚቀረው አንድ ቁርአን ስለሆነ የሚጠራው የአላህን ቃል ስለሚናገር ብቻ من صلى صلاتنا واستقبل قبلتنا يا النبي صلى الله عليه وسلم የኛን ሶላት የሰገደ የኛን የሶላት አቅጣጫ የተከተለ እርዳችንን የበላ فهو مسلم እሱ ሙስሊም ነው ይላሉ እስልምና ያ ነው መመሪያው ያ ነውና ይሄንን አሁን የምትላቸውን ስያሜ ሰዎች አንድን ልክ ባህልንና እምነትን መቀላቀል ጥንቃቄ ይፈልጋል ባህሉ ከእምነት ጋር ባዕድ አምልኮን ይዞ ከመጣ እምነት ጋር አይጋጫል ያንን እምነት ጋር የሚጋጨው ነገር እምነት አድርገህ አትይዘው ባህል ነው ብሎ የሚያከብረው ሰው ሊያከብረው ይችላል አንተ ከእምነት ጋር ካልተጋጨ ልትይዘው ትችላለህ ዛሬ ይሄ ባህልና እምነት መለየት አለበት ባዕድና አምልኮና እምነት መለየት አለበት ብለት ስትመጣ አይሄማ ከኛ ማንነት ጋር የሚጋጭ ነው ከተባለ ግጭቱ ከእምነቱ ጋር እንጂ ያለው ከማንነት ጋርም አይደለም ምርጫ ስለሆነ ሰው የፈለገውን ነገር የማምለክ መብት አለው ነፃነት አለው ያንን የመከልከል ያንን ተው የማለት መብትም ስልጣንም የለህም እንደ ህገ መንግስትም እንደ ሰው በመትኖርበት ሀገርም እንደ ሃይማኖት ሰው እንደ እምነትም አይፈቀድልም ምክንያቱም በእምነቱ ማስገደድ የሚባል ነገር አይፈቀድም ክልክል ስለሆነ ሰዎች ባመኑትና በመረጡት መስመሮች መከተል ስላለባቸው እኔ አንተን ስላልመልከሰልኩና ወይም ያንተ የተከተልከውና አንተ ያከበርከው ነገር ስላላከበርኩ ከእምነት ያንፃር አንተን መፈረጅ ግን አትችልም ትክክል ስላልሆነ ስለኔ ሳይስኩት ማወራውኔ ስለ ቁርአን ነው ስለ ሐዲስ ነው ይሄኔ ህይወት መመሪያ ለዚህ ነው አንዳንዴ የግንዛቤ መዛባት የእውቀት ማነስ የሚፈጥራቸው በተለይ ደግሞ ሁሉ ጊዜም ቢሆን ከእምነት ውጭ ሆኑ ሰዎች ስለሌላው እምነት አስተያየት ለመስጠት የሚሄዱበት ርቀት ትልቁ ስህተት የሚፈጠረው ያን ጊዜ ነው አውቀውት አይደለም እነሱ የእምነቱ አማኝ አይደሉም እምነቱ ላይ ኖረው ይሄ እምነቱ ላይ እዚህ ላይ ይሄ ነው የሚተገበረውና ይሄ ጎሏል ብለው ጥያቄ ባነሱ መብታቸው ነው አሁን እንጂ እኔ ሙስሊም ነኝ ክርስቲያን አይደለም ክርስቲያንን አይደለሁም በየስለ ክርስትና እምነት ከዚህ አንፃር እኔን አይወክለኝም አንተ ደግሞ ክርስቲያን በመሆንህ የእስልምና እምነት እኔን ከዚህ አንፃር አይወክለኝም ትላለህ ያ የኔና ያንተ ምርጫ ነው የመረጥነው ብቻ ነው ተከባብረን ምን ሄድበት ማንነታችን አለን ይሄ ነው አስተሳሰብን እንጂ ዝም ብሎ ለማጠልሸት ለማነወር አላግባብ የሆኑ ነገሮችን በመለጠፍ ራስን ለማጉላት የሚደረግ ሂደት እንጂ ኢትዮጵያ የሚባል እስልምና ምናምን እኛ እስልምናችን አንድ ነው መቀጃውም መምጫውም ቁርአን ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድና ከዛ በፊት የነበሩት ነቢያቶች ሁሉ ይዘውት የመጡት መንገድ ነው ብለን ነው የምናምነው ለዚህ ሚለተ ኢብራሂም ሐኒፋ ይላል ቁርአን ላይ ያባታችሁ የኢብራሂም መንገድ የሆነው ቀጥተኛው መንገድ ነው ይላል የአብርሃም መንገድ የሆነው እሱም ብቻ ተከተሉ ይላል በቃ ያ ነው መንገዱ ከአብርሃም ጀምሮ ከዛም በፊት ያሉት ነቢያቶች ጀምሮ የመጡበት መንገድ ይሄ መንገድ ስለሆነ አትጣሱ ነው የተባለው እንጂ የከሌና ሀገር እስልምና የከሌና ሀገር ያዙ አልተባልንም በሀገር የሚወከል ስላልሆነ እምነቱ መለኮታዊ ሰማያዊ እምነት ስለሆነ ያ ነው ሁሉንም የሚያክፈውና በዛ አሳሰብ መቃኘት መታሰብ አለበት የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው አሳንሶናር ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያደርገው ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ አነ ረብኩም ወላዓላለች ከውስጥ እኔ ነኝ የበላይ የቤትም ቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን بدين سمنا أنا خير من يبلتوا أكو ضال ومضل لكن الناس يتأمموا ناتشو لكن أنتنا مشرك ناتشو أن قالي كافر ناتشو كلاي نوس تابيلا سجن جنة نجان الجسم بيتي يقباش مستاتشو تفان مالتني يعني تنش الله كايبن سيمهر زم تهجر ستسجد متقومهن قرآن حفظ داعيهن الله لانت فاليو አይሰጥም يعني ትንሽ አይይባህ الله እኔ በለትኩ ከንትና ካልክ ጠፍታል يعني ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን الله ካንተ ያያት ኩራት አለች የሆነች ውስጥን ጥርጥር የምትላ الله ይጠብቀን ሁላችን አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀማቸው ከአምስቱ የመጀመሪያው ረሱል አለይሂ ሰላቱ ወሰለም የመከሩት ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀም እርጅና ከመምጣቱ በፊት ከዘራ ከሚያዝ በፊት ጎንበስ ከማለት በፊት ጠንካራ ሆነ ደረትህን ወጥረብ በመትሄድበት ሰዓት ተጠቀም
አባቶችን ጠይቁ። እድሜያቸው ሄዱትን አባቶችን ጠይቁ። ምን ቢመለስ ደስ ይላቸዋል ቢባሉ የወጣትነት እድሜ ነው። ሁለተኛው ነጥብ ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀም በሽታ ከመምጣቱ በፊት። ጤንነት ኒዕማ ነው። ጤናን ኸይር መሆኑ ከምንም በላይ የተሰጠ ስጦታ መሆኑ የሚያውቀው ወላሂ ጤናው የተነፈገ ጤናው የተወሰደበት ሰው። የአይንን ጥቅም የሚያውቀው አይኑ የተወሰደበት፣ የእግርን ጥቅም የሚያውቀው እግር የተወሰደበት፣ የአየር ማስገባት ማስወጣት ጥቅሙን የሚያውቀው የተያዘ ሐኪም ቤት ተኝቶ በኦክሲጅን የሚተነፍስ ምን ሚል እንደው አላህ አስከፍሎናል። በአላህ 1 ብር ጠይቆናል። ስንት ዓመት፣ ስንት ደቂቃ፣ ስንት ሰዓት፣ ስንት ዘመን አየር እያስወጣን ጥሩን እያስገባን ማይስማማን አላህ የሰጠን የጠየቀን ገንዘብ አለ። ልክ ሐኪም ቤት ሲገባ ግን ኦክሲጅን ሲደረግ የሚከፈል ገንዘብ አለ። ሱብሃንአላህ። ስንታየን 2 ሶስተኛው ነጥብ ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ድህነት ከመምጣቱ በፊት ሀብት ጸጋ ነው። ላወቀበት፣ ለተጠቀመበት፣ ኸይር ለሰራበት ትልቅ ጸጋ ነው። አለዛ ደግሞ ነዳማ ነው፣ ሂሳብ ነው፣ መተሳሰብ ነው። አላህ እኮ ገንዘብን 2 ጥያቄ ነው ያመጣው። ሰው ከቆመበት ቦታ ንቅንቅ አይልም አሉ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም። ስለ ዕድሜ ይጠየቃል፣ 190 ምንም ይጠየቃል። እንዴት አሳለፍኩ? ከዕድሜው ደግሞ ተነጥሎ ወአን ሸባቢሂ ፊማ አብላ፣ ወጣትነትን በምን አበሰበስከው ይጠየቃል። ሶስተኛው ገንዘብ ላይ ግን 2 ጥያቄ አለ። ገንዘቡን ኬታ አመጣኸው? መጀመሪያ ቤቲንግ ምናምን ተጫውተን ያመጣኸው ይጠይቃል። በሐራም ነው የመጣው? በቁማር ኸምር ነግደ ወለድ ሰብስበ? ይሄም ጸርተሃል። ንጹህ ነው ያመጣው። በሐላል ጠብ አድርገ ላብን ተሸክመ ቅጥረኛውን ነግደ በሐላል። እሺ ወዴትስ ወሰድከው? አያችሁ፣ የት ወሰድከው? ሰደቃ ወጣህ? መድረሳ መስጊድ ሰራህ? እናት አባትን ኸደምክ? ሚስት ልጆችን ኸደምክ? ዘመድ አዝማድን ኸደምክበት? ዑለማዎችን ኸደምክበት? ኸይር ነገር ሰራ? ዑምራ አደረክበት? ሐጅ አደረክበት? ሰደቃ ወጣ? ምን ሰራህ ይላል? ወይስ እንደ ሌሎቹ ዳንኪራ ቤት ከፈትክ? ኸምር ቤት ላይ እንደፈለግከውንክ ገንዘቤ ነው ብለህ ኢስራፍ አደረግከው? እንደፈለግከውን በምን ጨረስከው? ይጠይቃል አላህ ሱብሓነላህ። ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀም ድህነት ከመምጣቱ በፊት። አራተኛው ወፈራገከ ቀብለ ሹግሊክ፣ ፈራይክ ትርፍ ጊዜ፣ ነፃ ጊዜ ኒዕማ ነው ወላሂ። ቅድም ሐዲስ ላይ ነብዩ ምን አሉ? 2ቱን ኒዕማዎችን አብዛኞቹ ሰዎች ይዘነጉታል፣ ጤንነትንና ነፃ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜም በምን እንግደለው ይባላል አይደል? የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም የመከሩን ወሐያተከ ቀብለ መውቲክ፣ ህይወትህን ተጠቀምበት ሞት ከመምጣቱ በፊት። ሞት ከመምጣቱ በፊት ዛሬ ተጠቀምበት። ሞት ለማንም አይቀርም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ የቂያማ ቀን ምንዳችሁን ትሞላላችሁ፣ ትከፈላላችሁ። ሁሉም ኸይር የሰራ በኸይር፣ ሸር የሰራ የሸር ያገኛል። ፈመን ዙህዚሃ አኒ ናር፣ ከጀሃነም ርቆ ወኡድኺለል ጀና፣ ጀነት የገባ ፈቀድ ፋዝ፣ በእርግጥም ለትልቅ ስኬት ድል ማለት ከጀሃነም ርቆ ጀነት የገባ ሰው። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የዱንያ እኮ ህይወት ማለት የሸንጋይ የመታለያ መጠቀሚያና የመታለያ አገር እንጂ ሌላ ሐያት አይደለችም ማለት ጥቂት ናት። አንድ ሰው መጣና ከኔ ኡመት አሉ ከኔ ህዝቦች ከኔ ተከታዮች ውስጥ 70,000 ሰዎች ያለምንም ሂሳብ ጀነት የሚገቡ ሰዎች አሉ ሐዋሪዎቻቸው ጋር ሰሃቦች ጋር ተቀጥተው። አንድ ስማርት ሰው አንድ ፈጣን እርምጃ ወሰደ። እጁን አነሳና ኡካሻ ይባላል። ነብዩ ሆይ አላቸው እኔን ከነዛ ውስጥ እንዲያረጋኝ አላህን ይለምኑልኝ አላቸው። አንተ ከነሱ ነህ አሉት። በዛቸው ቅጽበት የሱን ተከትሎ እሱ እንደዛ መልስ ያገኝ ሌላው ተነሳና እኔንም አላቸው ሲል ኡካሻ ቀደመ አሉት። እክትናሙል እድልን መጠቀም፣ አጋጣሚ ላይ መወሰን በህይወት ውስጥ በዚህ ልክ ያለው እንግዲህ በጣም ትልቅ የሆነ የህይወት ምዕራፍ ነው። ገነት የመግባትና በዛኛው የመግባትና ያለመግባት ውሳኔ ባልታወቀ ማንነት ውስጥ ያለው በመካከላቸው ግማሽ ደቂቃ እንኳን የለም። የተቀመጡበት አንድ ቦታ ነው። አንድ ቃል ነው የሰሙት። ከአንድ መሪ ነው የተነገራቸው። ይሄኛው ፈጥኖ በወሰነው ውሳኔ በወሰደው አቋም ህይወቱን ማንነቱን ሊቀይር የሚችል ምላሽ የደሃ ፊት አላይም
እንዴት ይባላል? ማን እናስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን። ሐቅ ሲመጣ አንቀበልም እንል ሰዎች አለን። ማንነታችን ግን ሱብሃንአላህ ስናይ ራሳችን ምን ተታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል? ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነት አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? አንተ ደግ መሆንን ለማወቅ ከፈለክ ለወላጆች እጅን ታነሳለህ የሚለውን ተመልከት። የደግነት መመዘኛ ከሞቱ በኋላ እጅህን ለነሱ ማንሳት ላትረሳቸው። ዑርወት ብን ዙበይር ረዲየላሁ ተዓላ ዐን ታላቁ ሰሃባ እናቴ ወይ አባቴ ሞቱ ይላል። አመት ሙሉ ይላል እጄን አላነሳውም ለራሴ ዱዓ አድርጌ አላቅም ለወላጆቼ ቢሆን እንጂ። አመት ሙሉ እጁን ሲያነሳ ወላጆቹ ላይ ብቻና ብቻ። ከሞቱ በኋላ ልታስተውሳቸው። ስኬትህ እዚህ ውስጥ ይቀዳል፣ ከፍታህ እዚህ ውስጥ ይመዘዛል። ላትረሳቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁል ረአይቱሙኒ ፊል ጀና ጀነት ገብቼ ራሴን አየሁት ይላሉ። ሚዕራጅ ወጣው ይያሉ ጀነት ውስጥ የሚያምር ቁርአን ሲቀራ ሰሙ። ድምፁ ይማርካል። በጣም ተሳብኩና መን ሃዛ ያ ጅብሪል አልኩት። ጅብሪል ይህ ሰው ማን ነው አልኩት። ጅብሪል አንድ መልስ መለሰ። ቃል ሃዛ ሐሪፈቱ ብኑ ኑዕማን አለኝ። ይህ እኮ ሐሪታ ያንተ ሰሐባው ነው አለኝ። ሐሪታ ማን ነበር? ነቢዩ ማስከተለው ምን አሉ? ከዛሊኩሙል ብር ደግነት ማለት ይሄ ነው አሉ። ደግ ነበር እንደ ሐሪታ። እናቱን በጣም ይወዳት ነበር። ሚንከባከባት እሱ ነው። ጸጉሯን የሚያጠባት የሚያበጥራት እሱ ነው። በእጁ ነበር የሚመግባት። እናቱ አሟት ነበር፣ ከጎኗ አይጠፋም ለሰዓታት፣ ከዙሪያው አይለቅም። የሆነ ነገር ፈልጋ ስትናገር ቃል አያስደግማትም። ሁለተኛ እንዳትደግም እንዳትደክም ከጎን ያሉ ሰዎችን እናቴ ምን አለች ይላል ማብራሪያ ሲፈልግ። የዚህን ያህል ተጠንቅቆ እናቱን ያዛት። ጀነትን ጨበጠ። ማን እንደሆንኩ አውቃችሁኛል አላችሁ? አላወቅንም ማለት አታውቁኝም? እኔ እኮ የማውቃችሁ መስሎኝ ነው አላችሁ። በጣም የሚገርም ነገር ሳይኮሎጂም ተምረዋል ኢማሙ ሻፊዒ። ዒልም አልፊራሳ ሳይኮሎጂ ተምረዋል እና በጣም የሚገርም ታሪክ አላቸው ከዚህ ጋር በተያያዘ። ሱብሃንአላህ የሆነ ጊዜ ቅፍለት ይዘው ከጓደኞቻቸው ጋር እየሄዱ አንድ ሰው በጣም ያስተናግዳቸዋል። በጣም ተንከባከባቸው። አረፉ እሱ ጋር እና ይህ ሰውዬ ሳይኮሎጂካሊ ሲያዩት ይህ ሰውዬ ሞኝ እንዳይሆን ብዬ ጠረጠርኩ አሉ። ገና ሳየው በቃ አዩትና ሳይኮሎጂካሊ ፊቱ ምናምን አክሽኑ የሚያሳያቸው ነገሮች ይህ ሰውዬ ሞኝ መሆን አለበት አልኩና እሱ ጋር ካረፍን በኋላ አረደልን። በቃ የሆነ በጣም ተንከባከበንና ያ አላህ ተሳሳትኩ። ይህ ሰውዬ እንደዚህ ሰኺይ የሆነ እንዲቸር የሆነ ሰው እንደዚህ ለጋሽ ሰው እንደዚህ ብዬ ማሰቤ አላህ አውፍ ይበለኝ። እንደው ይሄ ዒልም ውሸት ነው። እንደው በቃ ይሄ ሳይኮሎጂ የሚባል ነገር ማጣት አልነበረብኝም። ሰው እንደዚህ እንዴት በመጥፎ ጠረጥራለሁ አልኩ ይላሉ። በጣም ከመንከባከቡ የተነሳ ማለት ነው እንግዶቹን። እንደዚህ እንግዳ ኢክራም የሚያደርግ ሰው እንዴት እንደዚህ ብዬ አሰብኩት ምናምን ብዬ ሳስብ መጨረሻ አስተናግዶን ከጨረሰ በኋላ እናንተ እነማን እንደሆነ ማን እንደሆንኩ አውቃችሁኛል አላችሁ? አላወቅንም ማለት አታውቁኝም? እኔ እኮ የማውቃችሁ መስሎኝ ነው አላችሁ። ይሁን የለፋው ከለፋ በኋላ ነው ጠየቃችሁ መስሎኝ ነው አላችሁ።
ሱብሃንአላህ በሉ ክፈሉ። አሁን ይሄን ሁሉ ያስተናገድኩበትን መክፈል አለባችሁ። አልሐምዱሊላህ አልሐምዱሊላህ ዒልሚ አልተሳሳተም። ያኔ የተማርኩት ነገር አልተሳሳተም። ሌላም ጊዜ ዒልማ ሼኻቸው ጋር አንድ ሰው ይመጣና ስለዚህ ሰው እስኪ ማንነት እንነጋገር፣ ምንድነው ይህ ሰውዬ ስራው? ገና እንዳዩት ሼኽየው ምን አሉ? ኸያጥ ነው አሉ፣ ልብስ ሰፊ ነው አሉ። ይሄ ያኒ ሳይኮሎጂካሊ ከሰውየው ሁኔታ አጥንተው ማለት ነው። ኢማም ሻፊዒ ነጃር ነው አሉ፣ ካርፔንተር ነው፣ ይሄ አናጺ ነው። መጡና ሲጠይቁት ኩንቱ ኸያጠን ፈአስበሕቱ ነጃረን አላቸው። ልብስ ሰፊ ነበርኩ፣ አሁን ግን አናጺ ነኝ አላቸው። እና ዒልማቸው ከዋና የሚታወቁበት የፊቅህ ኡሱል አልፊቅህ ዒልም ውጭ ሌላም አይነት እውቀቶች ያዳበሩ ሆነው